ይሁንልኝ ለተደረገልኝ ያው እኔ ብዙ ሰው ያውቀዋል እኔ ጉዳይ ብዙ የኢትዮጵያ ሕዝብ እኔ ጉዳይ ላይ ተባብሯል። ብዙ ነገሮችን በተለያየ መንገድ እና አሁን ምን ያደረኩት ለህንፃ ማሰሪያና ለአስራት የሚሆን 100,000 ብር አስገብቻለሁ። እግዚአብሔር ይመስገን። በዚህ ዘመን ፍቅር የለም ትላላችሁ አይደል? ይሄንን ካዳመጣችሁ በኋላ ግን በእርግጠኝነት ሐሳባችሁን ትቀይራላችሁ። መልእክቱ እንዲህ ነው። ልቤን ያስሻት አንቺም ልብሽ መሽዘ ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን፣ ኤርትራውያን በአገር ውስጥ በውጭም ያላችሁ እንዴት አላችሁ? ዛሬም እንግዲህ አዳዲስ ቪዲዮዎችን ይዘን ከች ብለናል። ቪዲዮን ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ወደ ቪዲዮቹ አዲስ ባንክ ሲከፈት ሰራተኞቹ ይላል አዲስ ባንክ ነው ለወጣም ሰላም ነው። በቃ አዲስ ባንክ ከፍተናል። ምርጥ ባንክ እንደዚህ ወለዱ እንደዚህ ምርጥ አንድ ብር ተከታለ 150,000 160,000 በእናትህ ገት አልፈልግም። ማውጣት ደከመን እኮ በእናትህ ሰው አንድ ሰው የሚያወጣ ሰው የለም። ሁሉም ይመታናል፣ ያንቋሸናል። አንተ አንድ ባንክ አንድ ቡክ አውጣልኝ። በቃ አላወጣም። ሰውዬ አውጥቻለሁ። አባካቲ በእናትህ እንትና በላ አረ በእናትህ ያማችኋል። እናንተ የባንክ ሰራተኞች እንትን ማን በቃ የመንግስት ኃይል መግባት አለበት እንዴ? አረ ሰውዬ በእናትህ ወደዛ ሂድ። የምን የመንግስት ኃይል ነው የምትለው? እሺ በነፃ እኮ ነው። አልፈልግም። አውጥቻለሁ። ጋቲ በእናትህ አልፈልግም። አረ ጋቲ በእናትህ በቃ ለቀቀኝ። ሰውዬ ደክሞኛል። ካላወጣ ባግድ እንትን ለቀቀኝ። አትንከሰኝ። ለቀቀኝ። አረ ጋቲ በእናትህ አንዱ በነፃ አውጣልኝ። ሰውዬ ዞር በል። እኔ ከፍላለሁ፣ አንተ አውጣልኝ። ስሜን አስገባለሁ። አልፈልግም። በቃ ባግድ ታወጣለሽ። ለቀቀኝ። ቤተሰቦች ሁላችንም በፋና ቴሌቪዥን ላይ የምናውቀው ጋዜጠኛ ቴዎድሮስ ካሳሁን እንግዲህ ከጥቂት ሳምንታት በፊት ወይም ከአንድ ወር በፊት በሶሻል ሚዲያ ወይም በቲክቶክ ላይ የለቀቀው ተንቀሳቃሽ ምስል ነበረ። ጸበል እንደገባ ከራሱ ጋር እንዳሉ የተለያዩ ችግሮች እንዳጋጠሙት ከዛ በኋላም የተለያዩ ነገሮች ተፈጥሮ ነበር። ዛሬ ግን ደስ በሚል ቪዲዮ እሱን አግኝተነዋል። እስኪ ቪዲዮ ምንድን ነው የተከፈተው ነገር የሚያመጣው ገቢ የመጀመሪያው ሙሉ 5 ሳንቲም ሳላስቀር ወደ ለማስገባት ከዛ በኋላ ደግሞ ከዛው ስራ ላይ እና ከሌሎችም ስራዎች ላይ በየወሩ አስራታቸውን ይዤ ለመምጣት ቃል እገባለሁ። አሁን ግን ይሁንልኝ ለተደረገልኝ ያው እኔ ብዙ ሰው ያውቀዋል እኔ ጉዳይ ብዙ የኢትዮጵያ ሕዝብ እኔ ጉዳይ ላይ ተባብሯል። ብዙ ነገሮችን በተለያየ መንገድ እና አሁን ምን ያደረኩት ለህንፃ ማሰሪያና ለአስራት የሚሆን 100,000 ብር አስገብቻለሁ። እግዚአብሔር ይመስገን። ቤተሰቦች እንግዲህ ይሄ ጋዜጠኛ ወንድማችን ከዛ ሁሉ ነገር ወጥቶ እዚህ ላይ በመድረሱ ደስ ብሎናል። ብዙ ነገሮችን አሳልፏል። አሁን ላይ ግን ያየነው እንግዲህ ምህረት እንደተደረገለት ለቤተ ክርስቲያኒቱም እንግዲህ 100,000 ብር እገዛ ይመስለኛል ግንባታ ምናምን አለ ቤተ ክርስቲያን ውስጥና ለሱ እገዛ እያደረገ ከዚህ በኋላ በየወሩ አስራቱን ይዞ እንደሚመጣ የሚናገር ቪዲዮ ነው። እንግዲህ ሁላችንም ደስ ብሎናል። ፋሚሊ እናንተ በዚህ ሀሳብ ምን ተሰማችሁ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ ያሳውቁኝ። እንግዲህ ከዚህ ጉዳይ ሳንወጣ ፓስተር ትዝታው ሳሙኤል በፊት እንግዲህ የኦርቶዶክስ ተዋህዶ ቤተክርስቲያን ዘማሪ የነበረው ብዙ አጸያፊ ንግግሮችን ቤተክርስቲያኒቷን አባቶቻችንን ይባስ ብሎ ታቦታትን በጣም ብዙ አስቀያሚና የማይገቡ ንግግሮችን በሶሻል ሚዲያ ሲናገር ሰምተናልና ባለን። ታዲያ አሁን ላይ ግን ሰዓቱ የደረሰ ይመስላል። ክስ ተመስርቶበታል። እስኪ ያለውን ነገር ሰምተን እንመለስ። የቀድሞ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዘማሪ የነበረው አቶ ትዝታው ሳሙኤል ክስ ተመሰረተበት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ መመስረቱ በዛሬው ዕለት የወጣው መረጃ ያመለክታል። በወንጀል ተጠርጣሪ ወይንም ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ወይንም ተከሳሹ ነዋሪነቱ በውጭ ሀገር በማድረግ የቤተ ክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ፣ ለመስደብና የምዕመኑ ስሜት ለመንካት ብሎም በአገሪቱ ውስጥ ውከት
ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶች ከ5000 በላይ ተከታዮች ባሉት የራሱ ዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱ ተገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ አባቶችን በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶም ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው ማለቱም ተገልጿል። መምሪያው በአጠቃላይ 7 ነጥቦች ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩን ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የጽሕፈት ቤት የሕግ አገልግሎት መምሪያ ነው ይህንን መረጃ ያጋራው። ፋሚሊስ እንግዲህ ክሱ በዚህ ጉዳይ ላይ የተመሰረተው በሰማኑ ጉዳዮች ላይ የተለያዩ ስም ማጥፋትን በቤተክርስቲያኒቷ በአባቶች ላይ እንዲነገርኳችሁ በተለያዩ ቤተክርስቲያኒቷ በሚመለከቱ አካላቶች ላይ ፈጽሟል። እንዴት ነው ከህግ አንጻር እንዴት ነው የሚታየው የእሱ ክስ ሁኔታ የሚለውን አንድ ቪዲዮ አለ። እስኪ እሱን አይተን እንመለስ። ትዝታው ሳሙኤል በፌዴራል ፍርድ ቤቶች ሊከሰስ እና ሊፈረድበት ይችላል። እንዲቆያችሁን ጠበቃ ሰብለ ሰፋኒ። እንግዲህ ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንዲሁም አማኞቿን ዘልፏል፣ አንቋሿል በሚል በኢትዮጵያ ኦርቶዶክስ ቤተክርስቲያን ክስ እንደቀረበበት ታውቋል። ይህን ተከትሎ በርካቶች የግለሰቡን አሜሪካዊ መሆን አንስተው በፍርድ ቤቶች ሊከሰስ አለመቻሉን እየጠቀሱ ይገኛል። ይህን በተመለከተ የፌዴራል ፍርድ ቤቶች አዋጅ ቁጥር 1234 በተጠቀሰው መልኩ በሌሎች እምነቶች ላይ ማንቋሸሽ ወይም ዘለፋ፣ ስድብ ተፈጽሟል በሚል በሚነሱ ጉዳዮች ላይ እንዲሁም ደግሞ ዓለም አቀፍ ስምምነቶችን ለምሳሌ የእምነት ነፃነትን አይነት በአይሲሲፒአር የተቀመጡ መብቶችን የሚጻረሩ ተግባራት ላይ የሚነሳ የወንጀል ጉዳይን አስመልክቶ እንዲሁም ደግሞ የኢፌዴሪ የወንጀል ሕግ መነሻ ተደርጎ በሚነሱ ጉዳዮች ላይ የመወሰን ስልጣኑ የፌዴራል ፍርድ ቤቶች ስለመሆኑ የወንጀል ዳኝነት ስልጣን እንዳላቸው ያመለክታል። ከዛ ውጪ ግለሰቡ መከሰሱ ተገቢ ነው ወይ የሚለውን አስመልክቶ የኔ አቋም በየትኛውም እምነት ላይ ማናችንም ዘለፋና ማንቋሸሽ መፈጸም የለብንም። እንዲህ አይነት ሰዎች በየትኛውም እምነት ያሉ ቢቀጡ ይህንን ነገር ለማስቆም ይቻላል። ያለበለዚያ ግን እንዲህ ያለ ብሽሽቅ በጊዜ ሂደት የእምነት ጦርነት ዜጎች አሁን ካለብን እንደገና ብሔር መነሻ ያደረገ ልዩነት በላይ የእምነትን መሰረት ያደረገ እርስ በርስ መቃቃርና ቁርሾን በኋላም ወደ ግጭት ሊያመራ የሚችል ሁኔታ ስለሚፈጥር የየትኛውም እምነት ተከታይ የሆንን ሰዎች በሌሎች እምነቶች ላይ እንዲህ ያለ ነገር የሚፈጽሙ ሰዎችን ተውልንልና ጉዳዩን እንዲቆም ልናደርግ ይገባል። ከዛ ውጭ ይህንን የፈጸሙ ሰዎች ለፍርድ መቅረባቸው ተገቢ ነው፣ በህጉ አግባብ መጠየቅ አለባቸው ብዬ አምናለሁ። መሰል ጠቃሚ መረጃዎች እንድታገኙ ይህን አካውንት እንዲከታተሉ አመሰግናለሁ። ፋሚሊስ እንግዲህ ማንኛውም ሰው የትኛውም ሰው የማንንም ሃይማኖት መንካት አይችልም፣ መዝለፍ አይችልም፣ መስደብ አይችልም። ስለዚህ እዚህ ጋር ደግሞ ፓስተር ትዝታው ወይም ትዝታው ሳሙኤል ብዙ ነገሮችን አጸያፊ ነገሮችን የተናገረው ቤተክርስቲያኒቷን ከመንካት ከመዝለፍ በላይ ቃላት ካለ ብዙ ነገሮችን ተናግሯል። ማኑ ከህግ አንጻር እንዴት ይታያል? እሱ መጨረሻ ላይ የምናየው ነው የሚሆነው። ብቻ ግን ክስ ተመስርቶባታል። ፋሚሊስ ደስ ብሎናል። እንደዚህ ቤተክርስቲያን የሚነኩ ሰዎች ቤተክርስቲያን ብቻ አይደለም ማንም ሰው ተነስቶ የሌላን ሃይማኖት መንካት አይችልም። እንደዚህ ተነስተው የሌሎች ሃይማኖቶችን የራሳቸውን መገንዘብ ሌሎች ሃይማኖቶችን የሚያንቋሹ ሰዎች ሊኖሩ አይገባም። እንደዚህ አይነት ነገር ሊቀር ይገባል ባይነኝ። እንግዲህ እናንተ በዚህ ዙሪያ ምን ታስባላችሁ? እስኪ ሀሳባችሁን አሳውቁኝ ኮሜንት ሴክሽን ላይ። ወደ ኔክስት ቪዲዮ። በዚህ ዘመን ፍቅር የለም ትላላችሁ አይደል? ይሄንን ካዳመጣችሁ በኋላ ግን በእርግጠኝነት ሐሳባችሁን ትቀይራላችሁ። መልእክቱ እንዲህ ነው። ወንድሜ ሆይ ከራሴ ጋር በማላውቀው ጦርነት ውስጥ ከገባው በድብርት ባህር ውስጥ መስመጥ ከጀመርኩ ዓመታት አለፉ። የልቤን ስቃይ ላካፍልህ። የታሪኬ መነሻ የልቤ ስብራት መጀመሪያ 2013 ነው። በወቅቱ በአንድ ፑል ቤት ውስጥ ተቀጥሬ እሰራ ነበር። እዚያ ነበር ለመጀመሪያ ጊዜ ያየሁት። ብዙም የምንነጋገርበት እድል ባይኖረንም እኔ ግን ከመውደድ አልፌ አመለኩት። ልቤ በማላውቀው ስሜት ተሞላ። ነገር ግን ይህንን ለሱ ለመግለጽ አንደበቴ አልፈቀደልኝም። በአካል ባገኘሁት ቁጥር ቃላቶች በውስጤ ይሞታሉ። ልቤ ሲናገር ከንፈሬ ዝም ይላል። ዱዳ ሆናለሁ። ፍቅሬ በውስጤ እየነደደ እሱ ፊት ግን ግድግዳ ሆናለሁ። ያለምንም ምክንያት ለምን እንደሆነ እንኳን ሳላውቅ
ከማህበራዊ ገጹ ብሎክ አደረገኝ። ያኔ ነበር የዝምታዬን ግድግዳ ሰብሬ በቴክስት መልክ ፍቅሬን የላኩለት። መልሱ ግን ሌላ የዝምታ ምዕራፍ ሆነ። ይህ ዝምታው ግን እኔን ከእርሱ እንድርቅ አላደረገኝም። እንዲያውም ፍቅሩ በልቤ ውስጥ ስር ሰዶ አሰረኝ። ፍቅሬ የማያልፍ ምልክት እንዲሆነኝ ስሙን በቆዳዬ ላይ በንቅሳት አስፍሬዋለሁ። እሱ ባያውቀውም እኔ ግን በየቀኑ የማየውና የማስታውሰው ሕያው ማህተም ነው። ከዚያን ቀን ጀምሮ ሕይወቴ በእርሱ ዙሪያ ብቻ የምትሽከረከር ሆነች። ሌላ ወንድ ወደ ሕይወቴ እንዲገባ አልፈቀድኩም። ለፍቅር የሚጠይቁኝን ሁሉ ይቅርታ ፍቅረኛ አለኝ እያልኩ እመልሳለሁ። የምለው ፍቅረኛ እኔን የማያውቀኝ በልቤ ውስጥ ብቻ የነገሰውን ንጉሥ ነው። ልማድ የሆነብኝ አንድ ነገር አለ። ቀኑ አልፎ ማታ ሲተካ እግሮቼ ሳላዛቸው ወደ ሰፈሩ ይወስዱኛል። ዓላማዬ አንድ ነው። ጥላውን እንኳን ባይ ከሩቅ ሆኜ ድምፁን ብሰማ ለዚያች ሌሊት የነፍሴ ማስታገሻ ነው። ካየሁት ለኔ በቂ ነው። ይህንን የምሽት ጉዞዬን ላቆመው አልቻልኩም። አሁን ላይ ፍቅሬ ምስጢር አይደለም። እሱም ያውቃል፣ ጓደኞቹም ያውቃሉ። ሁሉም ዝም ብለው ያዩኛል። እናም እኔ እዚህ ነኝ፣ በራሴ ቃል፣ በራሴ ፍቅር፣ በራሴ ተስፋ እስር ቤት ውስጥ ለራሴ የገባሁት አንድ ቃል አለ። እስከሚያገባ ድረስ እጠብቀዋለሁ የሚል። ያ ቀን ሲመጣ የኔ የተስፋ በር ይዘጋል ማለት ነው። እስከዚያው ግን በዚህ የዝምታ ፍቅር እየተሰቃየው እጠብቀዋለሁ። ይህንን የፍቅር እስር እንዴት ልስበረው? ከዚህ ድብርትስ እንዴት ልውጣ? መንገዱ ጠፍቶኛል። እባካችሁ መፍትሄ ስጡን ትለናለች። ታዲያ በዚህ ዘመን ፍቅር አለ ወይስ የለም? ዛሬን ለነገ እንኑር። መልካም ጊዜ። ሰዎች እንግዲህ እናንተስ በዚህ ሀሳብ ተስማማላችሁ? እውነት በዚህ ሰዓት ትክክለኛ ፍቅር አለ ወይስ የለም? እኔ እንግዲህ ፋሚሊስ በዚህ ጉዳይ ምንም ማለት አልፈለኩም። እስኪ የእናንተን ሀሳብ ልስማ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁኝ። ወደ ኔክስት ቪዲዮ እምላውጣልሻ መድኃኒቴ እክም በፍቅርሽ እኔን ግጣም ለግራ ጎኔ አዩበት ደምግባት ብሎ እንኳን ሳይጨርሰው ጸባይሽን እያየ ተነንጎል ይሞት ነው ሰው ድምቅምቅ ይላል ዓለሜ ካለሽማ ከጎኔ ፍክትክት ያለው ድምንብን ደሞ ስትቂ ከኔ ፍቅር አሽቷት ነፍሴም ፍቅርን ተመኘች ልቤን ያስሻት አንቺም ልብሽ መች ዘገየች ደረሻ ቅሌት ነው። እንደዚህ አይነት ነገሮች አይሆኑ። ጭራሽ ሶሻል ሚዲያ ላይ መለቀቅ የለባቸውም። እንዴ ብዙ ተመልካች ያሉ ሶሻል ሚዲያ ያለ ህፃናቶች አሉ፣ ትልቅ ሰው አለ ምናምን። ብቻ የምንለቃቸውን ነገሮች እየመረጥን ብንለቅ ባይ ነኝ። ፋሚሊ እንዴት ነው ይሄ ነገር ይሆናል ብላችሁ ታስባላችሁ? እኔ በእንደዚህ አይነት ነገር አልስማማም። አይሆንም ጭራሽ። በቃ ከብዙ ነገሮች ጋር ምንድን ይባለው ከብዙ ነገሮች ጋር አይሄድም ጭራሽ። እና እንደዚህ አይነት ነገር እንደዚህ አይነት ቪዲዮዎችን ባስለቁ ጥሩ ነው ባይ ነኝ። አትደንስ፣ አቴንዳንስ ማጥበቃችሁ ነው ተመሳሳይ ነው። ወርክ ልክ ነኝ። አይበቃም እንዳለ ጨርሰሽ አንብቢ። ሙች ትቻለሽ። ሙች ነው የሚለው መች ሙች እንግሊዘኛ ነው እያነበብሽ ያለሽ። ሙች ልቀጥል። መች ብጤው ቤቱ አስተካክ ቢትዊን አቤቱ ከት በስማ እንደዚህ አይነት ተማሪ መብዛት አለበት። የእውቀት ጋጀም ሰላም እንዴት ናችሁ? ሰላም ደህና። ከቀበሌ ኮሚኒኬሽን ውሃ ልማት ኢሚግሬሽን ጽህፈት ቢሮ ነውና አቃጣሪ ጎረቤቶች ሪፖርት አድርገውባችሁ ነው እሁድ እየጠበቃችሁ ትመታላችሁ እየተባለ ነው። ምንድነው የመታ? ከበሮ ሊበለ ትመታላችሁ ቆርቆሮ ምንም እድሳት ፍቃድ ሳይኖራችሁ እየመታችሁ ነው የተባለ ነው። ለምን ትመታላችሁ? ምንም አልነካንም። ዶ አይ ኖ ዩ ሳምዌር ቲክቶክ ምናምን አውቃለሁ። አንተን ጎበዝ ቲክቶክ የምትሳደበው ልጅ ነህ። ባለግ አያለሁ ማታ ህዝብ ጋር ስትለማመጥ አያለሁ። ጥሩ ነው። ጎበዝ ነው። የኮሎራዶ ሴቶች አጫጭሮች ናቸው ምናምን ብለህ የተናገርከው ነው አይደለ? ኮሎራዶ ትተቻለህ። ምን አሜሪካ ሄደህ የሚፈረድብህ መስሎ ነው? የኮሎራዶ እኮ እዚህ የካባዶ ነው የሚፈረድብህ። አትምቱ። ለማንኛውም እሺ አትምቱ።
ለማንኛውም ግን የኮሎራዶ እዚህ የካባዶ ነው እንዳመጡ ፋሚሊስ ይመቻችኋል። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየታችሁ መስተካከል ያለባቸው ነገሮች ካሉ ኮሜንት ሴክሽን ላይ አሳውቁኝ። እወዳችኋለሁ። በቀጣይ ባሪፍ ቪዲዮ እስከምንገናኝ መልካም ጊዜ ይመቻችሁ።